የኢትዮጵያ ውስጥ ያለው የኢኮኖሚ መንኮታኮትና የተፈጠረው ጣሪያ የነካ ግሽበት መንግስት የተከተለውን የኢኮኖሚ እድገት አቅጣጫ ፍጹም ስህተት መሆኑን ያመለክታል። የአገሪቱ ገንዘብ የመግዛት አቅም የወደቀበትና የተከሰተው ግሽበት ምክንያቶች የአገሪቱን ሀብት በተወሰኑ ጥቂት ሰዎች እጅ ተሰብስቦ በመግባቱ ሊሆን ቢችልም በዋነኝነት የምርት ፍላጎትና የአቅርቦት አለመጣጣም እንዲሁም ወደ ገበያው የሚገባው የብር ፍሰት ገበያው ሊሸከመው ከሚችለው መጠን በላይ መሆኑ ናቸው። አጠቃላይ የአገሪቱ ምርት መጨመርና አለመጨመር ሳይንሳዊ በሆነ መንገድ ተጠንቶ በቂ መረጃ ባለመቅረቡ በአገሪቱ የተመረተው አጠቃላይ ምርት መቀነስ ተጨባጭ መረጃ ማቅረብ ለጊዜው አንችልም። ምክንያቱም ብዙውን ጊዜ በአንድ ሀገር የተመረተውን አጠቃላይ ምርት መቀነስና መጨመር ለማስራት ብዙ መስፈርቶችን ከግምት ማስገባት ስለሚገባ ነው። ነገር ግን የህዝብ ቁጥር መጨመር፣ ድርቅ፣ በአገሪቱ ውስጥ የሚካሄደው ጦርነት፣ የወቅቱ ግብዓት አቅርቦት ችግር፣ የአገሪቱ ሀብት የሚዟዟረው አምራች ባልሆኑ ድርጅቶችና ግለሰቦች እጅ መሆኑ፣ መንግስት ካፒታሉን በማምረት ሂደት ላይ አለማዋል፣ አብዛኛው ዜጋ በማምረት ስራ ላይ በማይሰማራበት፣ የአገሪቱ በጀት በሙስና በሚባክንበት፣ አብዛኛው የሀገሪቱ በጀት ለጦር መሳሪያ መግዣና ከተማ ማስዋቢያነት በሚውልበት አገር ውስጥ የምርት እድገት እንደማይኖር ይገመታል። በጥናት የደገፈ መረጃ ባይኖርም ከላይ በተዘረዘሩት ምክንያቶች የምርት እጥረት እንደሚከሰት ማንም ተራ ሰው ሊገምተው ይችላል። ይህ የፍላጎትና የአቅርቦት አለመጣጣምን ይፈጥራል። ስለዚህ ይህ ሁኔታ የምርትን ዋጋ በከፍተኛ ደረጃ እንዲጨምር ስለሚያስገድድ የብር የመግዛት አቅም ዋጋ ይዳከማል። ከላይ በተዘረዘሩት ምክንያቶች በአገሪቱ ውስጥ ከፍተኛ የገንዘብ ግሽበት መጠን ስለተፈጠረ ዜጎች ሊቋቋሙት ከማይችሉት የኑሮ ውድነት ውስጥ ገብተዋል። በአገራችን ተጨባጭ ሁኔታ ምርት በማምረት ላይ የማይውልና አየር ባየር ስራ ላይ የተሰማሩ ግለሰቦችና ቡድኖች እጅግ ከመበራከታቸው የተነሳ ከፍተኛ የገንዘብ መጠን በገበያው ላይ እንዲዘዋወር ምክንያት ሆኗል። መሬት፣ ቤት፣ መኪና የመሳሰሉት በአገር ውስጥ የሚደለሉ ከውጭ አገር ነጋዴዎች ጋር ግንኙነት ፈጥረው የመንግስት ባለስልጣናት ግዢ ሲፈጽሙ የሚደልሉ ደላላዎች ለሚገዙት ግብዓቶች የተጋነነ የዋጋ ዝርዝር በማቅረብ ግዢው እንዲፈጸም በማድረግ ከፍተኛ መጠን ያለው ያልተደከመበት ገንዘብ ወደ ግል ካዝናቸው በማስገባት ከፍተኛ መጠን ያለው ብር ወደ ገበያ እንዲገባና የገንዘብ ግሽበቱን አስከፊ ደረጃ እንዲደርስ አድርገዋል። መንግስት ራሱ የሚያካሂዳቸው ግዙፍ ፕሮጀክቶች ሌሎቹ የገንዘብ ግሽበት መንስኤ ናቸው። በሀገራችን መንግስት ለብዙ ዓመታት ሳያቋርጥ የሰራቸው ግንባታዎች ለአጭር ጊዜና ለረጅም ጊዜ የሚሰጡት ጥቅምና ጉዳት ሳይጠና በዘፈቀድ ከእነዚህ ፕሮጀክቶች የሚቀሽቡትን ገንዘብ ብቻ በማስላት ስለሚያከናውኑ በዚህ የተነሳ ገበያው ሊሸከመው የማይችለውን የገንዘብ መጠን ህዝብ እጅ እንዲገባ አድርጓል። መንግስት አብዛኛውን ምርታማ ባልሆኑና ወጪያቸው መመለስ በማይችሉ
ስራዎች ላይ የአገሪቱን በጀት ስለሚያውል ከተወሰኑ ወቅቶች በኋላ የበጀት እጥረት ሲገጥመው ምንም እንኳን የማይፈቀድ ቢሆን በምስጢር ገንዘብ በማተም ለክፍያና ለግዢ በመጠቀም በገንዘብ ዝውውር ውስጥ ያስገባል። ከላይ በተለያዩ አንቀጾች ከተዘረዘሩት ምክንያቶች በአገራችን የተከሰተውን የብር መግዛት አቅም ካዳከሙት ውስጥ በዋነኝነት የሚጠቀሱ ሲሆኑ የአይኤምኤፍ እንዲሁም የአገራችን ምርት የሚገዙ የውጭ ባለሀብቶች የአገራችንን ብር የመግዛት አቅም እንዲያሽቆለቆልና የዶላር ምንዛሬ በከፍተኛ ደረጃ እንዲጨምር በማድረግ ምርቶቻችንን እጅግ በወረደ ዋጋ ለመግዛት የተደረገው ዓለም አቀፍ ጫና አንዱ የብር መጋሸብን ካስከተሉ ምክንያቶች ውስጥ ይጠቀሳል። አገራችን ውስጥ የተከሰተው ከፍተኛ የኑሮ ውድነት ምክንያቶቹ በዝርዝር ከላይ ለማቅረብ ሞክሬያለሁ። በዚህ መሰረት ህብረተሰባችን ላይ የተጫነው አስከፊ የኑሮ ውድነት ለማቃለል መንግስት ቁርጠኝነት ካለው ከላይ ከተዘረዘሩት ምክንያቶች በተቃራኒ መከወን አሁን የተፈጠረውን የኢኮኖሚ ቀውስ ማቃለል ይቻላል። መንግስት እንደ መንግስት ቢተገብራቸው ችግሩን ያቃልላሉ ብለን የምናስባቸውን መፍትሄዎች ከዚህ በታች ለማቅረብ ሞክረናል። በአገሪቱ ውስጥ የሚመረቱትን ምርቶች በተቻለ መጠን ማሳደግ ሲሆን በሁለቱም በግብርናውና በኢንዱስትሪው መስክ ላይ በዋነኝነት በማተኮር ውጤት ማምጣት ይቻላል። በዚህ መሰረት ለሁሉም የግብርና ዘርፎች የግብዓት አቅርቦትን ማሳደግ፣ በምርት ላይ ለሚሰማሩ ባለሀብቶችና ሌሎች አመቺ የሆኑ መሬትን ማቅረብና ከዚህ ጎን በጎን በገንዘብ ሆነ በእውቀት ማጎልበት፣ ይህን በትክክል በቆራጥነት በፖሊሲ ደረጃ መተግበርን ይጠይቃል። የኢንዱስትሪ ምርቶችን ከግብርናው ጎን ለጎን ማሳደግ አስፈላጊ ስለሆነ ለግብርናው ዘርፍ እንዲደረግ የተጠቀሱትን ሁሉ ለኢንዱስትሪውም ዘርፍ ማድረግ፣ ወደ ገበያ የገባውን ገንዘብ በተወሰነ ደረጃ መሰብሰብና ብር በከፍተኛ መጠን ወደ ገበያ እንዳይገባ ማድረግ ሲሆኑ የሚተገበሩትም ገበያው ላይ ያለውን ብር፣ ቦንድ እና ሌሎች ነገሮችን በጥናት ላይ ተመርኩዘው ለህዝብ ለሽያጭ በማቅረብ ብሩ ወደ መንግስት ካዝና መመለስ፣ ወደ ገበያ የሚገባውን ብር ለመቀነስ የብር ህትመትን ማገድ፣ እንዲሁም የባንክ ብድርን እስከ ተወሰነ ጊዜ መቀነስ ወይም ማገድ ናቸው። የግብርና የታክስ መሰብሰብ አተገባበር ፖሊሲ መንደፍ፣ ይህ ማለት ታክስና ግብር በጣም ዝቅተኛ ኑሮ ላይ ያሉትን ህብረተሰብ በተጠና ጥናት ላይ ተመርኩዞ ለተወሰነ ጊዜ ትንሽ ካፒታል እስከሚያፈሩ ድረስ ነፃ ማድረግና ይህንንም ለማካካስ በባለ ሀብቶች ላይ አነስተኛ መጠን የግብር ጭማሪ ማድረግ፣ ለተወሰነ ጊዜ የሚገነቧቸውን ትልልቅ ግንባታዎች ማቆም፣ ምርታማ ባልሆኑ ስራዎች ላይ የሚወጣውን የመንግስት ወጪ መቀነስና ከአይኤምኤፍ ለሀገራችን የማይጠቅሙ የብድር ውሎችን አለመቀበልና ሌላ አማራጭ መፈለግ፣ የጎደለውን ማካካስ የመሳሰሉትን በጥናት ላይ ተመርኩዞ በመተግበር ያለውን የኑሮ ውድነት መቀነስና የብርን የመግዛት አቅም እንዲያሰራራ ማድረግ ይቻላል። መንግስት እየተከተለ ያለውን የፖለቲካ ርዕዮተ ዓለም የተሳሳተና ምንም ለህዝብ የማይበጅ መሆኑን በቀጣይ ትችት እናቀርባለን። ለጊዜው ግን የተሳሳተ የኢኮኖሚ ሂደቶችን እኔ በገባኝ መሰረት ለመተቸትና መፍትሄውንም ለውይይት መነሻ በሚሆን መልክ ለማቅረብ ሞክሬያለሁ። ቀሪውን አንባቢው እንዲጨምርበት፣ ስህተትም ከሆነ ገምግማችሁ እንድትተቹ እጠይቃለሁ።